በአዲስ አበባ ከተማ ስለ ቤት ኪራይ ጭማሪ በተሰማው ዜና ግራ እንዳትጋቡ። በተለይ የ2 ዓመት የቤት ኪራይ ውል አለኝ አከራይ ሊጨምርብኝ አይችልም ወይም አከራይ ደግሞ የበፊቱ ውል ስላለቀ የፈለኩትን ያህል እጨምራለሁ ብላችሁ የምታስቡ ወገኖች በሙሉ አሁኑኑ ይሄንን ዝርዝር መረጃ አዳምጡኝ፣ ለሌሎችም እንዲደርስ ሼር አድርጉት። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ለ2019 የሚተገበረው የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መጽደቁንና አዲስ የውል እድሳት ምዝገባ በሁሉም ክፍለ ከተሞች መጀመሩን አስታውቋል። ትልቁ ነጥብ ግን ይህ አዲስ ህግ ከዚህ ቀደም የ2 ዓመት ውል ተፈራርመው የነበሩትንም ተከራዮች በቀጥታ ያጠቃልላል። የ2 ዓመት ውሉ አብቅቶ አሁን አዲስ ውል ሲታደስ አከራዮች ከጸደቀው ከዚህ 11.5% የጣሪያ ህግ በላይ መጨመርም ሆነ ተከራይን ማስወጣት አይችሉም። ባጭሩ የ2 ዓመቱ ውል አብቅቶ አሁን ውል ለማደስ በየክፍለ ከተማው ሲኬድ ጭማሪው የሚሰላው አሁን ባለው አዲሱ የ11.5% የጣሪያ ህግ መሰረት ብቻ ነው። በነገራችን ላይ አከራዩ ከፈለገ አለመጨመርም ይችላል። ውሳኔው ተከራዮችን ከተደጋጋሚ መፈናቀልና ከስነልቦና ስጋት ይታደጋልም ተብሏል። ታዲያ ጭማሪው በዛ ወይስ አነሰ? የእናንተስ የኪራይ ጭማሪ ምን ያህል ሆነ? ጻፉልኝ። መልካም ጊዜ።